ባትሪያቸው ከ3 ሰዓት በላይ አይሰራም አዲስ ይያለ ከአንድ ወር በኋላ ግን ቆመውሉ በእነዚህ በባጃጆች ዙሪያ ብዙዎቻችሁ ጠይቁኛላችሁ አንድ መረጃ ሰጥቻችሁ አላቅም እስቲ ለጠቅላላ ዕውቀት እንዲሆናችሁ ኮንሲደር ማድረግ ያለባችሁ ነገር ዛሬ ነግራችሁ ነው እነዚህ 3 እግር ተሽከርካሪዎች ወይ ነው ባጃጅ ብለን በተለምዶ የምንጠራቸው በተለይ በኤሌክትሪክ የሚሰሩ ተሽከርካሪዎች የባትሪ ታይፓቸው 2 ወይም 3 አይነት ካታጎሪ ያላቸው ባትሪ ነው ያላቸው አንደኛውና ምንም እንከን የለበትም ተብሎ የሚታሰበው ዋጋው ቢወደድም ሊቲየም አየን ባትሪ የሚጠቀሙ ናቸው ሌሎኞቹ ግን ሊድ አሲድ የሚጠቀሙ ወይም ደግሞ ሊድ አሲዱን የሚተካ ጄል ባትሪ የሚባል ሲስተም የሰልፈሪክ አሲድ ፈሳሽ የነበረውን በጄል መልኩ ተክተውት ሲልድ የሆነ ሜንቴናንስ ፍሪ ተብሎ የሚመጡ አይነት የባትሪ ታይፕ ያላቸው አሉ ሊድ አሲድ እና የጄል ባትሪ የሚባለው ታይፕ በጣም አጭር የሚባል ላይፍ ስፓን ያለው ወይም ደግሞ ለአጭር ጊዜ ብቻ ሊያገለግላችሁ የሚችል ቻርጅ ለማድረግ በጣም ረጅም ሰዓት የሚፈልግ ቻርጅ ከተደረገ በኋላ የሚሄደው ኪሎ ሜትር በጣም አነስተኛ የሆነ እዚህ እንደሰማችሁት እንግዲህ በቀን 3 ሰዓትም ሳይሰራ ነው የሚቆመው ከወር በኋላ ኦልሞስት ሙሉ በሙሉ ቆመ እያለ ኮምፕሌን እያደረገ ነውና እነዚህ ነገሮች ኮንሲደር አድርጋችሁ መግዛት ይጠበቅባችኋል የሊቲየም አየን ባትሪ ያላቸው ተሽከርካሪዎች ከሆኑ እነዚህ ቻርጅ ሲደረጉ የቻርጂንግ ስፒዳቸው ፈጣን ያለ ነው ከዛ በተጨማሪ ግን ረዘም ላለ ሰዓት መጠቀም ወይ መገልገል የሚያስችሏችሁ ስለሆኑ የነዚህን ታይፓቸውን አይደንቲፋይ አድርጋችሁ ወይ ለይታችሁ መግዛት ይጠበቅባችኋል አብዛኛዎቻቸው ሊድ አሲድ ባትሪ የሚጠቀሙ ተሽከርካሪዎች ምንም አይነት አገልግሎት የላቸውም በሚለው ብትወስዷቸው ይሻላል ምክንያቱም 6 ወር እንኳን ባግባቡ ሳያገለግሏችሁ ባትሪው መቀየር አለበት ተብላችሁ የባትሪ ቅየራ ወጪ ውስጥ ትገባላችሁ ማለት ነው ባትሪው እንኳን ባይቀየር የድራይቪንግ ሬንጃቸውና ቻርጅ ለማድረግ የሚፈጅባችሁ ሰዓት በራሱ በጣም አሰልቺና በጣም ለስራ የማይሆን ስለሆነ ይሄን ነገር ታሳቢ ማድረግ ይጠበቅባቸዋል ይሄን የምታዩ መንግስት አካላትም ካላችሁ እነዚህ ነገሮች ይሄመጡ እዚህ ሀገር ውስጥ የገጣጠሙ የሚሸጡ ሰዎች በምን አይነት ኳሊቲ በምን አይነት ስታንዳርድ ይሸጣሉ የሚለውን ኮንሲደር ወይም ደግሞ ቼክ ማድረግ የሚጠበቅባችሁ ይመስለኛል ምክንያቱም አብዛኛው ሰው ተበድሮ ያለውን ሽጦ ብዙ ነገር ውስጥ ገብቶ እነዚህን ገዝቶ ወደ ስራ የሚገባውና ሰርቶ ገንዘቡን መመለስ ካልቻለ ኪሳራ ስለሚሆን አሁን ደግሞ የሚሸጡበት ዋጋ ራሱ ከመኪና የማይተናነስ እስከ 1 ሚሊዮን ብር የሚጠሩ ናቸውና ይሄን ነገር መንግስትም አንድ ነገር ብትሉበት መልካም ነው ላለው እስቲ ከተማችን ውስጥ የሚገኙ የትኛዎቹ የሊቲየም አየን ባትሪ ይጠቀማሉ የሚለውን ቼክ አድርጌ ላሳውቃችሁ ሞክራለሁ ለአሁን ግን ያለኝ መረጃ ይሄን ይመስላል መልካም ጊዜ መጀመሪያ ጃዞ እዚህ ስንገዛ በፕሮሞሽን በደንብ ተሰርተበት የሆነ መሳቂያ የሚሆን የአንድ አመት ዋስትና ተብሎ ተሰጠን ማንኛውም ዕቃ ስፔር አለው ተብሎ ማለት ነው ግን ከመጀመሪያው ሲገባ ከኳሊቲ እጥረት በታች ነው ኳሊቲ ምንም የለው ስለዚህ ኳሊቲው ደግሞ አገርን የሚመጥን ትራንስፖርት የሚሰራ ጃዞ የሚባሉ እንደዚህ የምትያቸው ከአቅም በታች ናቸው ምክንያቱም ባትሪያቸው ከ3 ሰዓት በላይ አይሰራም አዲስ ይያለ ከአንድ ወር በኋላ ግን ቆመውሉ